ስምሽን አስተዋውቂኝ እስቲ። ስሜ አቢጊያ ሲሳይ ይባላል። የዚህ ነዋሪ ነሽ? የዚህ ወረዳ ነዋሪ ነኝ። እሺ፣ የቅዳሜና የእሑድ ገበያ ምን ይመስላል? አሪፍ ነበር፣ አሪፍ ነው። አብሶ ለደሃ ህብረተሰብ በቅናሽ ዋጋ እዚሁ ከአቅራቢያው ያገኛል። በምርት አቅራቢነት ዙሪያ ምን ይመስላል? አሪፍ ነው፣ ጥሩ ጥሩ። ዋጋው ምንድነው የገዛሽው? በስንት ነው የገዛሽው? ቲማቲም የገዛው 35 ብር ሰብ ነው በኪሎ። ጥቅል ጎመን እንደዛው ነው 35 ነው። ካሮት 25 እንደዛ ነው እና አሪፍ ነው። ስሜ ውበት ጋሻው እባላለሁኝ። እዚህ ክፍለ ከተማ ነዋሪ ነኝ። እሺ፣ የቅዳሜና የእሑድ ገበያ ምን ይመስላል እስቲ? የቅዳሜና እሑድ ገበያ በጣም ደስ የሚል ነው። ከአሉት ገበያዎች በጣም የሚቀንስ ነው። ለድሃ ለህብረተሰቡ በጣም የሚያገለግል ነው። አሁን ሌላ ቦታ ሽንኩርት 50 ብር ነው፣ እዚህ 30 ብር 35 ብር ነው ሽንኩርት። ሙዝ ሌላ ቦታ 80 ብር 90 ብር ነው፣ ከዚህ 60 ብር ነው ሙዝ። ብዙ ነገሮች የተለያዩ ናቸው። በጣም ደስ የሚል ነው፣ የሚያስደስት ነው። በዚህ የሚቀጥል ከሆነ በጣም ቆንጆ ነው የምለው። ለዚህ በጣም መቀጠል አለበት። እንዲሁም ከዚህ ጨምሮ ሌላ ቦታዎች አሁን ለምሳሌ አሁን እዚህ ጋር ነው ያለው፣ ከዚህ እስከ መድኃኒዓለም ድረስ መድኃኒዓለም የምታገኘው ይሄን ስራ ገበያ ግን መሀል ላይ ደግሞ የሆነ ገበያ ቢከፈት አሁን ለህዝቡ የመንግስት ሰራተኛ ቅዳሜና እሑድ ነው የሚሸምተው፣ በቅርቡ ቢያገኝ እንደው በጣም ጥሩ ነው። በዚህ ቢቀጥል ደስ ይለኛል። መጀመሪያ ስሞትን አስተዋውቁኝ። ስሜ ብዙነሽ ቱፋ እባላለሁ። የዚህ ነዋሪ ኖት? ነዋሪ ኖት? ነዋሪ። እስቲ የቅዳሜና የእሑድ ገበያ ምን ይመስላል? ቆንጆ ነው፣ ቆንጆ ነው። እንግዲህ መቼም እኛ ባለን በገባው ወጥተን እንሸምታለን ያለን እንዳቅሙ። ዛሬ ምንድን ነው የገዛችሁት? ዛሬ እኔ የገዛሁት ሽንኩርት፣ ካሮት፣ ይሄንን ቲማቲም፣ ጎመን ይሄንን ነው የምገዛው። ሁሉም ዋጋቸው አሪፍ ነው? ዋጋቸው አሪፍ ነው፣ ቀንሷል። ተመስገን።